የሞገስን የእናቱን ቤት እንድታሳዩ አሁን ጦጣ ወይ ደግሞ ዝንጀሮ ወልዶች ሊሆን ይችላል። አንድ ላይ ሞት ነው የሚከፍለው። ወይኔ ዝና ያበበ ደመሳ ልጅ ወኔ ያልመታኝ ሴት ይምታይ። ሞገስ እገላለሁ ሞገስ እገላለሁ። አንቺ ካዲ የትም ብትገቢ አታመልጭኝ። የትም ብትገቢ እነዚህ እንደመታሽኝ እድሜ ዘመንሽ የማትረሺው ጠባሳ ነው የማደርግብሽ። የማትረሺው ጠባሳ። ሄሎ ዝና፣ አንተን እየጠበቅን ነው። ዛሬ አልችልም፣ ነገ እመጣለሁ። በምን ምክንያት እንደታሰርሽ ትነግሪኛለሽ። መልስ አዘጋጅተሽ ጠብቂ። ኧረ እባክህ ተው ዝና፣ ዛሬም ልናድር ነው። የእናቴ ልጅ አይደለሽም። አንቺ ስትደውይ መጥቼ ማስፈታሽ፣ ነገ መጥቼ ያስፈታሻለሁ አልኩሽ እኮ። ይኸውልሽ ድጋሚ ብትደውይልኝ እዛው እስር ቤት ትበሰብሻለሽ። ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁላችሁም ቤተሰብ ሁኑ እያልኩኝ ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። እንግዲህ እንዳየነው ከሆነ ምሳሌ በጣም ደስ የሚል ድራማ እና በጣም አስተማሪ የሆነ ድራማ ነው። አሁን ላይ ያሉበት ሁኔታ እንግዲህ እንዳያችሁት ከሆነ ወይዘሮ መሀሌት አሁንም ደግሞ ውርደቷ ላይ ነች ማለት ነው። ውርደት ላይ ያለችበት መንገድ ላይ እንግዲህ አሁን እንዳያችሁት እዚህ ጋር እንግዲህ የምትመለከቱት ነገር እንግዲህ በእጁ እንዳስገባት እና ሞገስዬ ከራሱ ከሉላ ጋራ እንደሚኖር ነው ያሳየው ማለት ነው። ግን ይሁንና ደግሞ መጨረሻ አካባቢ ላይ እንግዲህ እንዳያችሁት ከሆነ የሉላ አባል ወይም ደግሞ በጣም ጉረኛ ወይም ደግሞ በጣም ኃይለኛው ሰውዬ እዚህ ጋር ዙላ እንደምትመለከቱት እንግዲህ ነገሮችን ሁሉ በማጠራቀም እና ወይም ደግሞ ከፖሊሶቹ የነበሩትን ነገር በማጠረቃቀም ወይም ደግሞ በመውሰድ እያለ ነው ያለው ማለት ነው። ለምን ይህንን ያደረገበትን መንገድ ለምንድን ነው እንግዲህ አሁን ላይ ዳጣ ቤተሰቦቿን ለመፈለግ እንግዲህ በጣም ብዙ ውጣ ውረድ እያደረገች ነው ያለችው። ዳጣ እንግዲህ የዞላ ልጅ ናት ማለት ነው። የዞላ ልጅ ናት ብዬ ነው የማስበው ማለት ነው። ምክንያቱም እሱ በጣም ጨካኝና ወይም ደግሞ እናቷን ጨካኝ ወይም ደግሞ ከእሷ ጋር የነበረውን ነገር በጣም ክፉ ሰው እንደሆነ ወይም ደግሞ ከእሷ ጋር የነበራቸውን ነገር ለማስቀጠል ሉላ አይታችኋት ከሆነ እንግዲህ ከፎቅ በመውረዷ በፊት ወይም ደግሞ አንድ ላይ ከመሆናቸው በፊት አሁን ላይ ግን ደግሞ በጣም ተናዷል። ልጅቷ መታው ብትሄድም ግን ደግሞ የመሀሌትን ነገር ውድቅ እንዳደረገባትና ካሁን በኋላ ማየት እንደማልፈልግ ወይም ደግሞ አንቺን እኔ ባልኩት ሰዓት ከኔ ጋራ መገናኘት እንደምትችይ ብቻ ነው፣ እንደዛ ካልሆነ በስተቀር ከኔ ጋራ አትቀጥይም። አሁን ላይ እኔ በጣም ችግር ውስጥ ነኝ። ሰው ሚስቴ ያለችበት ቦታ እየፈለግኩኝ ስለሆነ ስለ አንቺ ጉዳይ አሁን አይመለከተኝም። ስለዚህ አንቺንም ደግሞ መነጋገር ወይም ደግሞ ስለ አንቺ ነገር ምንም ነገር ማውራት አልፈልግም። ስለዚህ አርፈሽ የምትቀመጪ ከሆነ ተቀመጪ። ፈጣሪ ያለ ቀን ወይም ደግሞ ሰው እኔ የፈለኩ ቀን ማድረግ እችልልሻለሁ፣ ያለበለዚያ ምርጫሽ የራስሽ ነው በማለት እንግዲህ ወስኖባታል መሀሌት አሁን ላይ እንግዲህ በጣም ብዙ ነገሮችን እያረገች ነው ያለችው ማለት ነው። ግን ደግሞ እንግዲህ ብሩክ እንዳያችሁት ምሳሌን ወደ ሐኪም ቤት ይዞ ከሄደበት አልተመለሰም። ሲመለስ እንግዲህ
እዛ ቤት እነሱ ዘርፈው ለመውጣት ወይም ደግሞ እዛ ቤት ብዙ ነገሮችን ይዘው ለመውጣት ገብተው ነበረ። ሲገቡ ግን ደግሞ ከላይ ከፎቅ ሆና ስላየቻቸው ቅድስት በፖሊስ እንዳስያዘቻቸው እና ወይም ደግሞ እስር ቤት እንደከተተቻቸው ይነገራል። እስር ቤት ስትከታቸው እንግዲህ በጣም ችግሩ ነገር ምን ልታረጊ ሄደሽ ነው ስትባል እቃ ነበረኝና ወይም ደግሞ ናፍቀውኝ ነው በማለት ነገሮችን ሁሉ በማወሳሰብ ላይ ነበረች ማለት ነው። ዞላ አሁን ላይ እንግዲህ ሉላን ለማግኘት ብዙ ነገሮችን አደርጋለሁኝ እጥራለሁኝ የት አባታቸው ይሄዳሉ እያለ ነበረ ማለት ነው። ግን ደግሞ አሁን ላይ ምንም ነገር ፍንጭ የለም። ዞላ ወይም ሞገስና ሉላ ያሉበት ቦታ ማንም የማያገኝበት ቦታ እና በጣም ጥልቅና ሩቅ የሆነ ቦታ ነው እና ራሱ ቅድስትና ዳጣ እንኳን የሚያውቁበት ቦታ አይደለም። በስልክ ወይም ደግሞ አንድ ላይ ሆኖ በመገናኘት ካልሆነ በስተቀር የትም ቢሄዱ የትም አያገኙትም ማለት ነው። እንግዲህ ዞላ እንዳያችሁት ከሆነ እንግዲህ በፌሮ ራሱን ብላ እንግዲህ በራሱ የሚተማመን ወይም ደግሞ በጉራ ወይም ደግሞ በጉልበቱ የሚኮራ ሲሆን አሁን ላይ ግን ደግሞ የሚወዳት ሚስቱን እና ወይም ደግሞ እንደዚህ እያሰቃየ የነበራት ሚስቱን አቷታል ማለት ነው። ይህንን ነገር ደግሞ ያደረገችበት መንገድ እሱ በእሷ ላይ በጣም ግፍ እየሰራ ሞገስን ገድዬ እሷ ከኔ ጋር እንድትሆን ካልሆነ በስተቀር ሌላ ምንም ነገር ማድረግ አልችልም ብሏል ማለት ነው። እንዳያችኋት ከሆነ እንግዲህ የመሀሌት እህቷ ወይም ደግሞ ጓደኛዋ አንቺ ዝም ብለሽ ነው ፉከራ ብቻ ነው፣ አሁንም ቢሆን ለአንቺ ምንም ነገር አያደርግልሽም ዞላ፣ ስለዚህ አንቺ የራስሽን የሆነ ምሳሌ አድርጊ፣ ምሳሌን ሙቼ ነው ወይ እያልሽ ከቀብሯ እያልሽ አሁን ልትሆን ነው ልትድን ነው። ሲቀጥል ደግሞ ቅድስትም አሁን ቡሩኬን ልታገባው ነው። ስለዚህ የአንቺ መጨረሻ ምን ይሆን? መጨረሻሽ ይናፍቀኛል እያለች በጣም ብዙ ጊዜ ስትደጋግምላት ነበረ። እነ ምሳሌም እንግዲህ ከ2 ቀን በኋላ እንደሚመጡና ወይም ደግሞ ከቤቱ ፋ ብለው እንደሚጠብቋቸው ተነግሯቸዋል ማለት ነው። ግን ደግሞ ቅድስት እንግዲህ ብሩክ ሲመጣ በጣም ትልቅ ሰርፕራይዝ እንዳላት እና በጣም ትልቅ ነገር እንዳላት ነግሯታል። እሱም ደግሞ ትልቁ ነገር ምንድን ነው? ከእሷ ጋራ የመሆን ፍላጎት በደንብ ነው ያላት። በጣም ነው የምትወደው። እንግዲህ ቀጣዩም ደግሞ